ነው ያስኩት ብሎ በከርሰ ምድር ያለኝን ሀብት ለይቶ ከዚያ እንደ መንግስት መጥቶ እዚህ ጋር ነው ኩባንያ የሚፈጠረው መፈልገው ቦታ ይሄ ነው ይለኛል። ለምን ያ ቦታ እንደፈለገን ያላቅ አንድ ሰው መልኩን ቀይሮ ስሙን ቀይሮ አድራሻውን ቀይሮ ሊመጣ ስለሚችል በውጭ ጉዳይና በኢሚግሬሽን መካከል በኢሚግሬሽንና በፖሊስ መካከል በፖሊስና ቱሪዝም ሚኒስቴር መካከል የዳታ ኤክስቼንጅ አለ ማለት ምንም መልኩን ቢቀይር ሰው መጥቶ ሊያታለን አይችልም ማለት ነው። ያም ማድረግ ካልቻል ውጭ ጉዳይ የከለከለውን ቱሪዝም ለምኑ ያመጣዋል። ቱሪዝም ለምኑ ያመጣውን ኢሚግሬሽን የውጭ ጉዳይ ሲሆን የሚገለገልበት ሲስተም አለው። ለቱሪዝም ፐርፐስ ከሆነ ቀለል ሊያደርገው ይችላል። ቪዛው 3 ሳምንት ስለሆነ ዳታ ኤክስቼንጅን ካላረጋገጥን በቀር የምናስበውን የተሟላ ስርዓት አንፈጥርም። ሁለተኛው እያንዳንዱ ሚኒስትሪ እያንዳንዱ ተቋም ማየት ያለበት ሲስተም አለኝ ወይ የለኝም አይደለም። ሲስተሜ በኤአይ ሰፖርት የተደረገ ነው ወይ ዳይናሚክ ነው ወይ ብሎ ካላየ በቀር የዲጂታል ፐብሊክ ኢንፍራስትራክቸሮቻችን እያሉ እንደሌሉ ይሆናል። አሉ ግን የተሟላ ሰርቪስ አይሰጡንም። ያ እንዳይሆን የፋይዳን ጉዳይ አበክረን መስራትና ቅድም እንደተባለው 100% ማዳረስ ያስፈልጋል። የፔመንት ሲስተሞቻችን የሚናበቡ መሆን አለባቸው። ቴሌብር ብቻ ሳይሆን ሁሉም። ሶስተኛው ዳታ ኤክስቼንጅ በባንኮች መካከል በመንግስት ተቋማት መካከል በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም። ዳይናሚክ መሆን አለበት እና ዲፒአይ ላይ ሶስቱን እንደምሳሌ ብንወስድ በጣም ክሪቲካል ተብሎ ሊታዩ ይችላሉ። የዲጂታል ሽግግርን በማረጋገጥ ሂደት ውስጥ ከሚገጥሙ ተግዳሮቶች ውስጥ አንዱ የዲጂታል ወረርሽኝ የሚባለው ነው፣ ወይም የዲጂታል ጣጣ ልንለው እንችላለን። ብዙ ምርታዎች ያሉት እንደመሆኑ ያህል የሰው ልጅ አቅም በከፍተኛ ሁኔታ ከፍ የሚያደርግ ምርታማነትን የሚጨምር እንደሆነ ሁሉ ዲጂታል ቴክኖሎጂ አብሮ ይዟቸው ከሚመጡ ችግሮች ውስጥ እንግዲህ እንደ ዴታ የመረጃ ማጭበርበር፣ የመረጃ ጉዳይ አጠቃላይ እንደ ፌክ ኒውስ የምንለው እንዲሁም የሳይበር ቡሊንግ፣ ሳይበር ክራይም የምንላቸው በርካታ ተያያዥ ቻሌንጆች አሉና ወጣቶቻችን አጠቃላይ ህዝባችን ዜጋችን ወደ ዲጂታል ስርዓት ውስጥ እንዲገባ ትልም እያስቀመጥን ነው። ወጣቶቻችን ተጋላጭነታቸውን ለመቀነስ ወይም የሳይበር ክራይም ተጠቂ እንዳይሆኑ የሳይበር ወረርሽኝ ተጠቂ እንዳይሆኑ በተለያየ አግባብ እነሱን እንዴት ልንከላከል እንችላለን ብለው ያስባሉ? ይሄ እንዲያካፍሉ። የሳይበር ሴኩሪቲ ጉዳይ